sida quruxda badan leh loo soo diyaariyay xuska 116aad ee ciidanka Itoobiya duqa ismaamulka Almanyuk የኢትዮጵያ ፌደራል ፖሊስ በክቡር ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል በክብር ሰላም የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤልና የሆባ አስተዳደር ከንቲባ የተከበሩ አቶ ከድር ጁሃር የተመራው የ116ኛው የፖሊስ የምስረታ ቀን በዓል ላይ እንገኛለን። ሁላችንም ባለንበት አንድ ጊዜ እጅግ በተከፈሉ የሕይወትና የአካል መስዋዕትነቶች ላለፉት 116 ዓመታት በክብር መሻገር የቻለው በሀገራችን ሰላምን በማጽናትና በማረጋገጥ ረገድ ትልቁን የአንበሳውን ድርሻ የሚጫወተው የፖሊስ ሰራዊት እንደመሆኑ የኢትዮጵያ አጠቃላይ የፖሊስ ሰራዊት እስቲ አንድ ጊዜ ያለንን ከፍ ያለ ላቅ ያለ ጭብጨባና ሞራል እንዲሰጥ በአክብሮት እንጠይቃለን። እጅግ እየተከበሩ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል የኢትዮጵያ ፌደራል ፖሊስ ዋና አዛዥ የሚገኘው የኢትዮጵያ ፖሊስ 116ኛ የምስረታ ክብረ በዓል ከድሬዳዋ ስታዲየም ከዚህ ሰዓት ጀምሮ በታላቅ ድምቀትና ከፍታ መከበሩ በይፋ የሚጀመር ይሆናል። ለሰው ልጆች የፖሊስ አርማዬ ሰላም 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 ይስፈን ሰላም ለኢትዮጵያዬ ክብር ክብር ለሰው ልጆች የፖሊስ አርማዬ ሰላም 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 ይስፈን ሰላም ለኢትዮጵያዬ
ሰራዊት አባሎቻችን ላቅ ያለ ሞራል ያስፈልጋል። የድሬዳዋ ፖሊስ አጠቃላይ የኢትዮጵያ ፖሊስ ልኩ ኢትዮጵያዊነት ነው። በዚህ የኢትዮጵያዊነት ማዕቀፍ ሚዛን አርሞ አድርጎ ሁልጊዜም ለፍትህና ለሰላምና ጸጥታ የሚተጋው ከፊት ለፊት እያለፉ የሚገኙት የትራፊክ ፖሊስ አባሎቻችን ናቸው። ላቅ ያለ ሞራል ያስፈልጋል። በኢትዮጵያ ሰላም ውስጥ ግዳጁን በብቃት የሚፈጽመው ሁልጊዜም ከፍ ባለ ኢትዮጵያዊነት የሚገለጠው የኢትዮጵያ ፌዴራል ፖሊስ እጅግ አድርገን እናመሰግናለን። በጀግንነት መጠበቅ በተመሳሳይ ሁኔታ በሴት አባሎቻችን የደመቀው የሰልፍ ትርኢት ነው። የስፔሻል ፖሊስ አባሎቻችን ላቅ ያለ ሞራል ያስፈልጋል። ያደገ ፖሊስ እየተለወጠ ላለ ሀገር 116ኛው የፖሊስ ምስረታ ቀን በዓል በድሬዳዋ አስተዳደር ከፍ ባሉ ፕሮግራሞች እየተከበረ ይገኛል። እንደምንመለከተው ትርኢቱ እንደዚህ ማሳያ ነው። የድሬዳዋ ፖሊስ ከዓመታቶች በፊት በጣም ይቆጠሩ የነበሩ ብቻ ተሽከርካሪ በማዕከል የነበሩበት ሲሆን ዛሬ ላይ በገጠር ቀበሌዎች ጭምር ሕዝብን አገልግሎት የሚሰጡ ተሽከርካሪ ባለቤት መሆን የቻለ በዘመናዊ አደረጃጀት የተደራጀ ልዩ ፖሊሳችን ነው። ላቅ ያለ ሞራል ያስፈልጋል። እንዲህ በአማረና በደመቀ መልኩ ያሳዩት ላለ ፕሮች ከፍ ያለ ሞራል ላቅ ያለ ክብር ሁልጊዜም ለኢትዮጵያ ፖሊስ ኤስ ፖሊስ ሚጋ ቢበከናን ኩሌ ኮንኮላታ ሳኒ ድራን ቀድብዱቄ ሳኒ ቀበቹዳን sirna miidhagaadhaan keessummoota kabajaatii fi isin dura dabraatti jiran hiyyeessa kanaa kana duratti hogguu dhageenye way goda kamiin seena poolisiin na dhuftee jenna arrammoo poolisiin na dhuftee jechaati hawaasni harka dhawaaqee balaa horaa bulaa jennaani. codad kanaad maqlaysaan waxa lagu qeexay hadda ka hor inay ahaayeen codad marka la maqlo laga fakan jiray ama laga baxsan jiray oo la dhihi jiray boolis baana soo haya haddana waxay noqotay codkii ugu farxadda badnaa ee bulshadu ku doogsato ama ay dhahdo boolis ayaa na soo gaaray ama matibaadanaba soo gashay ama soo dhaweyn wacan ayaa ka socota. ፈረሰኛ እጀባና ጥበቃ ቡድን አባሎቻችን በስተጀርባ ደግሞ የምንመለከታቸው በማህበረሰብ አደረጃጀቶቻችን ፖሊስ የኛ ነው፣ ሰላምና ጸጥታ በላይ ምንም ቅድሚያ የምንሰጠው ነገር የለም ሲሉ ከፖሊስ ጋር እየሰሩ የሚገኙ የህብረተሰብ ክፍሎችን የሚወክሉ የተለያዩ የህብረተሰብ አጋር አደረጃጀቶች ናቸው። በድሬዳዋ ፖሊስ ባለፉት ጊዜያቶች በተቀመሩና በተሰጡ አቅጣጫዎችና ሂደቶች ውስጥ የኮሚሽኑ አጠቃላይ መሪ booliska oo far iyo faraantiisku ah ayagoo xusa oo suga nabadda ismaamulka Diridhabe weliba aan la iloobin inay maalinta munaasabadaha hadday tahay ciid muslim iyo hadday tahay tan kiristanka iyo weliba ciidaha guud si bilaash ah uga shaqeeya ummadda ama bulshooyinka ismaamulka Diridhabe aad ayay u mahadsan yihiin ayaanu leenahay. ለሀገር መከላከያ
መከላከያ ሰራዊት ለህዝባችን ባልተቋረጠ ሁኔታ በየሶስት ወሩ ለረጅም ጊዜያቶች የደም ልገሳ በማድረግ ከ1.2 ሚሊዮን ብር በላይ ለሀገር መከላከያ ሰራዊት በመለገስ የድሬዳዋን ሰላም ሌሊቱ የእኛ ነው በሚል ተረክበው ሰላም ያጸኑት እኚህ ወጣቶች የድሬዳዋ ፖሊስ የለውጥ ሪፎርም ውጤት ጭምር ናቸውና ወጣቶቻችን ለራሳቸው አንድ ጊዜ ይገባቸዋል። ይህ ወጣቶች የድሬዳዋ ፖሊስ ሌላኛው ሰራዊት ናቸው። የሰላም ዘብ ፍቅር እንጂ ጥላቻ በውስጣችን የሌለ ሁልጊዜ ከፍ ብለን በጨዋነት ያደግን እኛ የድሬዳዋ ልጆች እስቲ አንድ ጊዜ የድሬዳዋ ፖሊስ ያለንን ሰላም እናናበት እንገልጻለን። እጅግ አድርገን እናመሰግናለን። ኩቶ ካርከፈ የርከብልን ያርከም ኬት በለቶና በገነጋ አንበፍተን ወራ ባጃጀታ ሀልከኒ ሜኑ መርትኑ ቴን ነገቹዳ ሀምፔሪሲ ድሬዳ አዳቱን ጉርማኒ ጉርሚ ሪፎርሚዳ ደርገጎታ ጣኒ ደርገጎ ነመት ገልተን በእድሜም ወርቃማው የእድሜ ክልል የወጣትነት እድሜ ክልል ነው። በወጣትነት ጊዜያችሁ ለድሬዳዋ ሰላም፣ ለድሬዳዋ ፍቅር፣ ለህዝቦች አንድነትና የኢትዮጵያ ከፍታ ላበረከታችሁት ለራሳችሁ አንድ ጊዜ የላቀ ሞራልና ከፍታ እንዲሰጡ በአክብሮት ጠይቃለሁ። የድሬዳዋ ፖሊስ ጠቅላይ መምሪያ ወጣቶችን እንደ ቀደሙት ጊዜያቶች የሚያሳድድ ሳይሆን በፍቅር የሚያቅፍ እንዲህ አደራጅቶ የሰላም ባለቤትና ንጉሥ የሚያደርግ የለውጥ የሪፎርም ተግባራቶች በተጨባጭ መሬት የወረዱበት ለሀገር ሰላም ከፍ ያለ የፖሊስ ክብር የተገለጠበት የድሬዳዋ ፖሊስ የለውጥ ሪፎርም ዛሬ በጉልህ እንዲህ በወጣቶቻችን እየተመሰከረ ነውና ሁላችንም ሰንደቃችንን ከፍ በማድረግ ለሰላማችን ለሀገራችን ያለንን ታማኝነት ይበልጥ ቃላችን እንድናድስ እጠይቃለሁ። የድሬዳዋ ፖሊስ የድሬዳዋ ወጣት እጅና ጓንት ሳይሆን ጣትና መዳፍ ላይ የተሰናሰለ ከፍ ያለ ክብር ለአገርነት ሁልጊዜም የሚታይበት ከፍ ያለ ተቋም ይላል። ይህም እንዲህ የተገለጠ ነው። 05 ይታየናል። ከመርካ ጀብዱ ሳቢያን ከዚራ አጠቃላይ ገንዘብ ወር የሚዘን ከ05 06 07 08 09 ሁሉም የገጠር ክላስተሮችና ቀበሌዎችን ጨምሮ አጋርነታቸውን ብቻ ሳይሆን የሰላሙ ባለቤት እኛንን ፖሊሶችም እኛንን እያምነውና እናንተም ለራሳችሁ የተጠራችሁ እንግዶች እስቲ አንድ ጊዜ ለቅ ያለ መረን እንዲሰጡ በአክብሮት ጠይቃለሁ። ነፈትግኔ ድሬዳዋን ኮሚሽነር ጀነራል ደመላሽ ድሬዳዋ ዱራኑር ቤኸኒ አረሜ ሁለማ ድሬዳዋን በወን ጉደቴ በረኖካቴ በረኖር ሲቄ ከነፈካት ሁኔ ክቡር ኮሚሽነር ድሬዳዋን አቤ ከነይርትሉ በፖሊሲ ነታቲበር ሄሌ ፖሊሶን ተጃበር ቤሩናል አመራ ራሴ ቃመይሰ ፖሊሶኒ ድሬዳዋዳ ሐዋሳዎች ጅረን ሐዋሳዎች ተርካንፈተን ቆረኔ ፊ ቆኖን ፖሊሲ ድሬዳዋዳ ፊጮ ዶንቴን ሳይሱረ ህንዳበቴ አሁንስ መጣ ይዞታል እሱበት waxaad aragtaan sida shacabka ismaamulka dirdhabe iyo booliska dirdhabe isugu yihiin far iyo faranti iyo weliba sida ay bulsho weyntu u xusayso xuska maalintan 116aad ee sanad guuradii aasaaska ciidanka booliska Itoobiya ee sida quruxda badan leh uga socda حسني سنة كوري سفري عنه بقي قاطع
ጽሑፍና መልእክት ሊነግሩን የተዘጋጁ ይመስላል። ምን ይሁን? ሌላ አንዳች ጽሑፍና መልእክት በኩራት ሊነግሩን የተዘጋጁ ይመስላሉ። በጀግንነት መጠበቅ የሚል መልእክት ነው እየተላለፈ የሚገኘው። በልባቸው ያሰረጹትን በዓይናችን እንዲህ እንድናደርገውናል። በሕፃናቶች ውስጥ የተገነባው የፖሊስ ስዕል ይመስላል። በጀግንነት መጠበቅ የሚል መልእክት ነው። ላቅ ያለ ሞራል ያስፈልጋቸዋል። qoraalkan xiga waxa uu ahaa si xaliyeynimo leh ha loo ilaaliyo. gootummaadhaan eeguudha barreeffama jiru garsiisan daa'imman cabalattaan kun daa'imman keenya umrii haa dheeressu gootummaadhaan eeguu barreeffama jiru hajjaan oolaa tamaalta waliin daawwannaa. ሌላ አንዳች መልእክት በአስደማሚ ሁኔታ በሚገልጽ የዚህ የማስ ስፖርት ጥበብ እንጠብቃለን። ምን ይሁን? ሰከንዶች ብቻ ቀርተዋል። በሰብአዊነት ማገልገል የሚል መልእክት ነው። በጀግንነት መጠበቅ ቀደማውን በሰብአዊነት ማገልገል የፖሊስ መሪ ቃል በልቡ ያተመው በጀግንነት መጠበቅ። እኚህ ሕፃናቶች ሳይቀሩ ከስፖርት ማዘውተሪያ ስፍራችን ሁልጊዜ የሚመጡ ናቸው። ፖሊስ እጅጉን በአማረና በተዋበ በታዳጊ ሕፃናት ልብ ውስጥ ሁሉ መቅረጽ የተቻለበት ጊዜ ላይ እንገኛለን። የጀግኖች ሀገር ታላቋ የህዳሴውን ግድብ በልጆቿ ጥረት ከፍ አድርጋ መስራት በዓለም አደባባይ መገለጥ ለቻለችው ሀገራችንን ሰንደቅ ዓላማዋን የሚገልጸውን አልባስ እንደለበሱ ነው። ሞቅ ያለ ሞራል ያስፈልጋቸዋል። አንዳች ነገር ሊያሳዩን የተዘጋጁ ይመስላል። የኢትዮጵያን ካርታ ነው እያሳዩን የሚገኙት። የሀገራችን ኢትዮጵያን የገጽ ካርታውን እያሳዩን ይገኛሉ። hadda waxayna tuseen khariirada Etoobiyana waa wadan ku yaala geeska Afrika, waana mid ka mid ah dalalka ugu faca weyn qaaradda. harta biyyoolessa Itoophiyaadha daa'imman qaqqacaleen kun nu garsiisaniiti jiranii galatoomaa jennaan. Ammammoo ammas alaabaa Itoophiyaa nu garsiisuudhaaf qophaa'aa jiran fakkaatti. Waliin alaallu. እጅግ የምንወዳትና አንድያ ነፍሳችንን ሰጥተን በትውልድ ቅብብሎሽ አጽንተን የምንቀጥላት ሀገራችን ኢትዮጵያን ነው እያሳዩን የሚገኙት።
በስኬት ማከናወን ለቻሉት የማስ ስፖርት አሰልጣኞች በፎቶ ኤግዚቢሽን ሩጫና ሲምፖዚየም የተቃናና ውብ እንዲሆን ላደረጉ የድሬዳዋ ፖሊስ ምክትል ኮሚሽነሮች፣ የአስተባባሪ ኮሚቴዎች፣ አጠቃላይ የዝግጅቱ አካላት አንድ ጊዜ እንድታመሰግኑልኝ በአክብሮት ጠይቃለሁ። ሞቅ ያለ ሞራል ያስፈልጋል። ይህ የማስ ስፖርት ህጻናቶች ነገ የሀገር ጀግኖች፣ የሀገር ስመጥሮች ናቸው። እጅግ ውብ ነው። እጅግ ውብ፣ እጅግ ውብ፣ እጅግ ከፍ ያለ የሚደነቅ በቃላቶች የማይገለጽ ነውና ሞራል እስቲ አንድ ጊዜ ከፍ ያለ አክብሮት ይገባቸዋል። ከዚህ በመቀጠል ይዤላችሁ የመጣሁት ግጥም ነው። የግጥሜ ርዕስ ቦቶኮ ይላል። በኦሮምኛ ነው የተጻፈው። ጀባዱ ቦቶኮ አባ ሴና ጉዳ ሱማቱ ጅራቴ ለሎታ ዳኮዳ አንገፋ ካዮታ ሁንዱ ሲበልባዳ አንገፋ ካዮታ ሁንዱ ሲበልባዳ ገላለ ነገያ መደይ ካበሪ ቱንፋ ነዲ ደማ ከምከኒ ሰጋሪ ሄዱ ገለኒሄ ነገያን ኦሊ ቡሊ ለሚሄ በራሪ ነገያን ኦሊ ቡሊ ለሚሄ በራሪ ጃለተማ ዱጋ ጉቱቱ ሀዮታ እንጂፈታ ቀብሶ አባ ነገዮታ ኦፊቲ ፍለቴ አማና ኡመታ ነገያን ጅራቹ ከሮራን ሆጀታ ነገያን ጅራቹ ከሮራን ሆጀታ ሳይኮሎጂን ያዱን አመለ ቆረታ ያጀባር ባዳ ማንቱ ሲበካታ ከነይቲ ኢሱ ጀቻና አንቀታ ለኔ ቢየፍያ ሁንዳፍ ወቢታታ አነጅራቺ ሱፍሮባ አቱ ፍሮበ ባታ ቶልቺ ሲሃቡቹ ኡማን ሰኒዱዌ ኡምሪ ሲካፈኑ ሁንደ ድረዱሴ ኡምሪ ሲካፈኑ ሁንደ ድረዱሴ አዴምሰ ፖሊሲ ገራታን ቤኸኒ ኢጃፊ ቡራኒ ፉኛኒ ሱፈኒ ዶክተር አካዩሌ ኢስኒን ኤገመኒ ዶክተር አካዩሌ ኢስኒን ኤገመኒ ያጀረደጌሂ ሁንዱምቱ ኬሰኒ ሱፋፍ ከረባታ ኡፈተኒ ቦኑ አሩስቲቸ ታቴ ሲቲ ሊጭሱኒ ሲቲሌ ሲቡኒ መኪና ደቃሊ ቦባኒ ገዱኒ ደልደልቴ ብሬ ሐማቴ ሂኪሸጉቴ ገዱኒ ኡላለዛ ድቆን ደልደልቴ ረፉኒ ፖሊሲ አንተሁ ያኑ በተኒ ፖሊሲን ትያ ጉማቻ ቀሮማ ከይሰት hirmaatani muuxannoo hojiidhaaf qoddachaa turanii gumaacha lubbootee kan namatti tolu maddi beekumsa kee cimee haa dabalu bu'aa bahii poolisii hedduu keessa dabre takka sirraan hafne daawwitiin akkaate keessattiin iflaale daawwitiin akkaate keessattiin iflaale. Gammachuu furmaata fannuudhaaf taa'ee gara lachuu
jireenya tolchuu. Nagayaan as gahuuf warri gootan aarsaa, gootota ilmaan biyyaa, warra laphee rasaasaa, dhiiga dhangalaastanii nuuf taatan badhaasaa. Warri poolisii kun aninaaf ta'anii gosaa fi amantaa tokkoof waliin qoodanii biyya tiyya jechuun eegan hidhatanii roobaa fi aduunis halkanii fi guyyaa tokko hin qoodanii. Roobaa fi aduunis halkanii fi guyyaa tokko hin qoodanii. Bu'uura nageenyaa hojiin keenya aawaan hawaa hunda caalu. Poolisii koo mahandisa koo, poolisii koo abukaatoo koo, poolisii koo ambaasaadara koo, poolisii koo wabii koo eenyumtuu sin jijjiiru. Warri poolisii taatan miseensaa kan abbaa qabeenyaa fi hooggansaa daadartaa jirurraa rakkoo meeqoobsaa nagayaaf dhaabbachuun hedduu nama boonsaa. Hedduu galatoomaa jiruudhaan leellisaa. Hedduu galatoomaa jiruudhaan leellisaa. Jechoota madaalii naamusaan dubbisee yakkamaa shakkamaa karaadhaan dubbisee ragaadhaas funaanee bitaa mirga laalee osoo hin jarjarre haqaaf dhugaa baasu hedduudha lafee. Osoo hin jarjarre haqaaf dhugaa baasu hedduudha jarjare hedduudha lafee. Hojii poolisii dirree kuma tokko keessaa tokkoon siif odeessaa. Dinagdee siyaasaa, ijaarsa hawaasaa, aadaa seenaa fi safuu, duudhaa sabaa sablammootaa, waa'ee dimokiraasii, haqaa fi walqixxummaa, maaltu irraa hafee mirgaa fi dirqamaa, saduu fi gadaduu, deegaa fi duroomaa, jaalala biyyaa fi jireenya biyyoormaa, carraa eegaa mormaa, jaalala biyyaa fi jireenya biyyoormaa, carraa eegaa mormaa. Yoo carraaqni cimee rakkina fi hiyyummaa shakkii tokko malee hunduu walii ta'anii itti gadi buqqisnaa dabaluu danda'amaa jaanii barsiisan poolisiin jijjiiramaa dabaluu danda'amaa jaanii barsiisan poolisiin jijjiiramaa. Shufeera baajaajii kan duddubbatamu beekamtii kennuudhaan waliin mari'achaa hojjechaa jirtanii. Abbootii amantaa dursa kennitanii bakka isaan jiranitti tajaajilaa jirtanii. Bakka isaan jiranitti tajaajilaa jirtanii. Maal haalli qabdanii? Dirreen tiyyabee fi ilmaan koomishiinarii poolisii qofaanii tiraafika aslaalii aduu fi roobaas taanaan hin dheessan balfanii maallaqaa fi miti nagaya biyyaatiif hedduu yaadawanii. Hedduun galatoonfadhaa isaan kana'anii warra biyya biraaf fakkeenya tahanii warra biyya biraaf fakkeenya tahanii. Amantaanis taanaan bari hin filatanii iddi dhufnaan barii fardaan dabalanii. Iddi dhufnaan barii fardaan dabalanii Gabreeliinis dhufnaan guddaa fi xiqqaadha hundi gad bahanii bishaaniif kabajaan nuufii eegalanii. Bishaaniif kabajaan nuufii eegalanii. Godaansaan bisuudhaaf tooftaa hunda caalu lubbuu dargaggootaa du'arraa baraaru dhaloonni baratan isaanii hojjetan hojiinsaa kabajaa kan nama ulfeessu xiyyaara amansiisaa kan balaa hin qabne hunda of keessaa qaba dirree too guddisu guddina hatattamaa Itoophiyaa jijjiiruuf harka wal qabannaa. Itoophiyaa jijjiiruuf harka wal qabannaa. Ani ambaasaadara ta'uu keeyyatti dhaamsa abbaan kee Kadir Jawaar adeemu kee koomishinar Alamuu Magiraaf dhaamjeen kana dhaamsi. Gudeeda abbaa koo obboleessa koo qaalii gadaameessa lammii hirkoo gaafa xiiqii goota gatii guddaa kan onnee barbadaa seenaas yaadataa. Waggaa dabalataa burkaan kee qaaliidha seenaa fi dhalootaa. Koomishinar Alamuu Magiraaf kabajamuu qaalii dhaloota addaatii rabbiin nu badhaasee uummata fayyaduuf rakkoo meeqoobsee seenaa gaafa sanii hin himu an dhufee akka irraa barannu nagayaan leellisee inni laayibrarii lubbuun deemaa jiru hanga jiraate caalaa umriin nuuf haa turu hanga jiraate caalaa umriin nuuf haa turu waan dhaggeeffataniif hedduu galatoomaa. የህዝብን አደራ ህዝብ የተሰጠን አደራን በውል ጠብቄ
ቃሌን በስራ ተርጉሜ የሀገሬን ተስፋ ሰንቄ የድሬን ሰላም ላስከብር የቆምኩት ፖሊስ ወታደር የወገን ኩራት አለኝታ የማይበገር መከታ የኢትዮጵያ ፖሊስ ነኝ ለሀገር ዘብ የቆምኩኝ ጨለማና ዝናብ ብርድንም አልፈራ ሕግን ለማስከበር ሕግን አስከብሬ በስራዬ የምኮራ የድሬ ፖሊስ ነኝ ለሀገር ዘብ የቆምኩኝ እንቅልፍ የማይወስደኝ ወንጀለኛው አይቶ ከሩቅ የሚሸሸኝ ደከመኝ የማላውቅ ሰለቸኝ የማልል በጽናት በትጋት ለፍትህ የምታገል በዓላማ የጸናው የማላወላውል የድሬ ፖሊስ ነኝ የለውጥ አምባሳደር በኢትዮጵያዊነቴ የማልደራደር ሙስናን የምጸየፍ ወንጀለኛን የማልምር የኢትዮጵያ ፖሊስ ነኝ የሀገሬን ሰላም በደሜ ያቆምኩኝ ሕዝብን በማዋከብ ሁከትን በመፍጠር ሕግን የሚዳፈር የድሬ ምሰሶ አጥር መለዮ ለባሹ ነብር አለሁ በተጠንቀቅ ሕግን ለማስከበር ጨለማን ተገን አድርገው የሰውን ሕይወት ቢቀጥፉ በአቋራጭ ሊበለጽጉ የሕዝብን ንብረት ሚዘርፉ አስኮብላይ አምታች ቀማኞች የሌሊት ማራቶን ራጆች ስርቆትን ስራ አድርገው የሕልም እንጀራ የሚያልሙ በሐሳብ ጀልባ እየዋኙ ዓለምን ዞሮ የሚቃኙ አሉን ጀግና ፖሊሶች ጎተወን ኢልማን ዓለሙ ወንጀለኞቹን አድነው ካቴና የሚሸልሙ ሰላም ፍትህን አስፍነው የድሃን እንባ የሚያክሙ አሉን ጀግና ፖሊሶች ቢመክሩት የማይመከር በሐሺሽ ልቡ ያበጠ የሕዝብን ሰላም ሚነሳ ጩኸቱን እያቀለጠ በጡንቻው ራሱን ተማምኖ ከሕግ ያፈነገጠ አለ ጀግና ፖሊስ ያበጠን ልብ አስተንፋሽ የድሃን እንባ አባሽ ለተበዳዮች ደራሽ አለኝ ጀግና ፖሊስ ወንጀለኛውን ወንጀል ፈጻሚውን ጥፋት መካሪውን ሁከት ፈጣሪውን ሴቶች ደፋሪውን መረጃን ሰብስቦ ምርመራውን አስፍቶ ቁልቁለቱን ወርዶ አቀበቱን ወጥቶ ከገባበት ገብቶ ከተደበቀበት ጎትቶ አውጥቶ ለፍርድ ማቅረቡን መቼም ያውቅበታል። ከዚህ የበለጠ ምን ያስደስተዋል? ወንጀልን ፈጽሞ ተደብቆ መኖር ሰላም ውሎ ማደር የማይታሰብ ነው በድሬዎች ምድር። ይህ ነው ፖሊስ ማለት በእምነት ጠብቆ የሕዝብን አደራ በቃሉ ተገኝቶ በሥራው የሚኮራ ከዲጂታል ጋር ራሱን ያዘመነ ወንጀልን እያዳከመ ወንጀለኛውን አድኖ የድሃን እንባ ያከመ ይህ ነው ፖሊስ ማለት የወገን አለኝታ ኩራት የሰንደቅ ዓላማን ክብር ለይቶ በውል ያወቀ ሰላም እድገት መሆኑን ለሕዝቡ ያስተዋወቀ ለሀገር እድገት የቆመ በህብረት ሰላም ያዜመ ይህ ነው ፖሊስ ማለት የፖሊስ ክብርን ጠብቆ በኩራት ስሙን ያስጠራ ግዳጁን በድል ተወጥቶ በሥራው ሕዝቡን ያኮራ ይህ ነው ፖሊስ ማለት የወገን ኩራት አለኝታ የማይበገር መከታ። አመሰግናለሁ። ከሁሉ አስቀድሜ በድሬዳዋ አስተዳደር ፖሊስ ለሚከበረው ለ116ኛው የኢትዮጵያ ፖሊስ ቀን እንኳን አደረሳችሁ እንኳን አደረሰን። በገትስኒንጌ በገወጁማንጌኝ ሃምበሊዮ ማለት እፈልጋለሁ። በኢትዮጵያ ሀገራችን ዘመናዊ የመንግስት አወቃቀር ምስረታን በጀመረበት ወቅት የዛሬ 116 ዓመት ሚያዝያ 29 1901 ዓ.ም በአዋጅ የተቋቋመው የፖሊስ ተቋም ኢትዮጵያና ሕዝቦቿን
ከማንኛውም ጥቃቶችና የወንጀል ድርጊቶች ሲጠብቅ፣ ሲከላከል እንዲሁም በፍትህ ስርዓቱ ረገድም የበኩሉን ሲወጣ የአካል የህይወት መስዋዕትነትን ጭምር በመክፈል ልክ እንደ ሌሎች የጸጥታ ተቋማት የኢትዮጵያ ኩራት ሆኖ የዘለቀ የፖሊስ ተቋም ነው። ይህ ተቋም በኢትዮጵያ በፈለገችውና በጠራችው ጊዜ ብቻ ሳይሆን አፍሪካና በሌሎች ክፍላተ ዓለማት እንደ ሃይቲ በመሳሰሉት በሰው ልጆች ላይ በደረሱ ሰው ሰራሽና የተፈጥሮ አደጋ ለሰው ልጆች ሰላምና ደህንነት መከበር በተባበሩት መንግስታት ድርጅት ሰላም ማስከበር ጥላ ስር ተሰልፎ ተልእኮና ግዳጅ ወስዶ በመሰማራት ከፍተኛ ውጤትን አስመዝግቧል፣ እያስመዘገበም ይገኛል። ባለፉት 116 የኢትዮጵያ ፖሊስ ከዋናው የሥራ ተልእኮ ጎን ለጎን በስፖርት ተሳትፎም ስመጥር የሆኑ ዓለም አቀፍ ስፖርተኞችን በማፍራት የኢትዮጵያ ሰንደቅ በዓለም አቀፍ አደባባይ ከፍ ብሎ እንዲውለበለብ በየዘመኑ ብዙ ጀግኖችን ያፈራ ተቋም በመሆኑ ብዙ ጠንካራና አዎንታዊ ስራና ውጤቶችን የሚያመዝኑ ቢሆንም በተለይ በዜጎች ሰብአዊ መብት አያያዝና ከፖለቲካ ወገንተኝነት ነፃ ሆኖ ሙያና ሙያዊ ተግባሩን በመፈጸም በኩል ብዙ ደካማና ሰፊ አሉታዊ ጎኖች ስለመኖሩ የአደባባይ ሚስጥር ነው። የድሬዳዋ ፖሊስም የዚሁ አሉታዊ ጎን አካል ነበር። ሆኖም ግን በ2010 ዓመተ ምህረት በአገር አቀፍ ደረጃ በመጣው ለውጥና መንግስት ከለውጡ ፍላጎት ጋር ተዛማጅ የሆኑ ሙያን መሰረት ያደረገ ሀገራዊ የጸጥታ አካላት ሪፎርም በመሰራቱ የድሬዳዋ ፖሊስም በፌዴራል ፖሊስ የሰራውን ሪፎርምና የሰጠውን አቅጣጫ ተግባራዊ ለማድረግ የሚያስችል 6 የሪፎርም አምዶች ፒላርስ ማለትም አንደኛ መዋቅራዊ አደረጃጀት፣ ሁለተኛ የተሻሻሉ አሰራሮች፣ ሶስተኛ የውስጥና የውጭ ግንኙነቶች ወይም ተግባቦት፣ አራተኛ ቴክኖሎጂ፣ አምስተኛ ሰብአዊና ቁሳዊ ሀብትን መንከባከብ፣ መያዝ፣ መጠበቅ፣ ማስተዳደር፣ ስድስተኛ የፖሊስ ስነ ምግባር በማስቀመጥ እያንዳንዱን የሪፎርም አምድ በዝርዝር ተግባራት በመዘርዘርና በመስራት እንዲሁም የ10 ዓመት ስትራቴጂያዊ እቅድ በማውጣትና በመተግበር በሁሉም የፖሊስ አሰራሮች መረጃን መሰረት ያደረገ የወንጀል መከላከልን በማስረጃ የተደገፈ የወንጀል ምርመራንና ይህንን መፈጸም የሚያስችል የሰው ሀብትና ቁሳዊ አመራር ላይ ጉልህ ለውጥ በማምጣቱ ዛሬ ላይ በከተማችን በከፍተኛ ሁኔታ ወንጀልና የመንገድ ላይ የትራፊክ አደጋ ላለፉት 4 ዓመታት ትርጉም ባለው መልኩ ሊቀንስ ችሏል። ከዚህም ባለፈ በማህበረሰብ አቀፍ ፖሊስ አሰራር ከብሎክ አደረጃጀት እስከ ከተማ አቀፍ ኮሚኒቲ ምክር ቤት በመደራጀቱ በፖሊስና በማህበረሰቡ መካከል ግልጽና ተናባቢ ግንኙነት በመፍጠር በተለይም ሌሊቱ የኛ ነው በሚል በሌሊት ታክሲ አሽከርካሪ ማህበር በተደራጁ ወጣቶች የሰራ ያለው ስራ በምሳሌነት ሊወሰድ የሚገባ ሲሆን ከድሬዳዋ ዩኒቨርሲቲ ጋር በፈጠርናቸው መልካም ግንኙነትና ቤተሰባዊ ተግባቦት 7 ሶፍትዌሮችን በመገንባት በፖሊሳዊ አገልግሎት ላይ በማዋላችን ከኢትዮጵያ ፌዴራል ፖሊስ ቀጥሎ በቴክኖሎጂ አጠቃቀም ረገድ ብቸኛ የክልል ወይም የከተማ ፖሊስ ተቋም እንድንሆን አስችሎናል። ከዚህ ጋር ተዛማጅነት ያላቸው ተግባራዊ የሚደረጉ የኢትዮጵያ ፌዴራል ፖሊስ አፕን ጭምር በከፍተኛ ሁኔታ በመጠቀማችን በማድረጋችን ተደራሽነታችን ጨምሯል። የድሬዳዋ ፖሊስ እዚህ ለመድረሱ ከፍተኛውን ድርሻ ያበረከተው ያለው የከተማ መስተዳድር በተለይ ክቡር ከንቲባ አቶ ከድር ጆሃር እንዲሁም የፌዴራል ፖሊስ ዋና ጠቅላይ መምሪያ አዛዥ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል
ለሰጣችሁን ድጋፍና የሥራ አመራር በታላቅ አክብሮት እጅግ አመሰግናለሁ። እንድታመሰግኑልኝ እጠይቃለሁ። የድሬዳዋ ፖሊስ ከተነሳበት አሁን የደረሰበት እጅጉን የተሻለ ወደፊት ለምንደርስበት ካሰብነው ስማርት ፖሊሲንግ ብዙ የሚቀረን በመሆኑ ዛሬ የምናከብረው 116ኛ የፖሊስ ቀን ቃላችንን የምናድስበት ያልተሻገርናቸውን ችግሮች ለይተን በጊዜ የለኝም መንፈስ ከሕዝባችንና ከመስተዳድራችንና ከመሪያችን ጋር በጋራ ሰርተን የምንሻገርበት መሆኑን የሚያስችል ከበዓሉ ማክበር ባለፈ በልባችን የሚታተም ቃል ኪዳናችን ሆኖ ይታወሳል፣ ይዘከራል፣ ይሰራበታል። በመጨረሻ በእንዲህ አይነት ሁኔታ በአማረ ድባብ ይህ የ116ኛው የፖሊስ ቀን እንዲከበር ድጋፍ ለሰጡን ለከተማችን ባለጸጋዎች፣ ለከተማው መስተዳደር፣ ለከተማ ነዋሪዎች፣ ለወጣቶች እንዲሁም ደግሞ በምህላቸው፣ በጸሎታቸው፣ በልመናቸው ሁሌ ድሬዳዋን ብቻ ሳይሆን ኢትዮጵያ ሰላም እንድትሆን የሚለምኑልን የሃይማኖት አባቶቻችን፣ የሀገር ሽማግሌዎች፣ አባ ገዳዎቻችንና ውጋዞቻችንን እጅግ አመሰግናለሁ። በመጨረሻም ይህ ፕሮግራም በቀጥታ ስርጭት እንዲተላለፍ ብቻ ሳይሆን በከተማችን ያሉ የግል ሚዲያ ቲክቶከሮች፣ የመንግስት ሚዲያዎች፣ የድሬዳዋ ፖሊስ ሚዲያዎች በአጠቃላይ በዚህ ዝግጅት ላይ በማስተዋወቅም ጭምር ከጎናችን የቆማችሁ ሁሉ ስማችሁን የጠራሁም ያልጠራሁም ሁሉ በራሴና በድሬዳዋ ፖሊስ ስም እጅግ አመሰግናችኋለሁ። ተባረኩ፣ ዘራችሁ ይባረክ ማለት እፈልጋለሁ። ከሁሉ አስቀድሜ የራስን መብት ጥቅምና ደህንነትን ለሌሎች መብት ጥቅምና ደህንነትን በማረጋገጥ ማክበር እስከ ሕይወት መስዋዕትነት ጭምር በመክፈል አሳልፎ በሚጠይቀውን እጅግ የተከበረውን የፖሊስነት ሙያ እያገለገላችሁ ያላችሁ መላው የሰራዊት አባላትና ቤተሰቦች እንኳን ለ116ኛው የፖሊስ ምስረታ ቀን በዓል አደረሳችሁ በማለት በድሬዳዋ አስተዳደርና በራሴ ስም የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። የፖሊስ ሰራዊት በሀገራችን በይፋ ከተቋቋመበት ጊዜ ጀምሮ ረጅም ዓመታትን ያስቆጠረ በትውልድ ቅብብሎች ዛሬም ድረስ ቀጥሎ ያለ ለሀገርና ሕዝብ ሰላም መስዋዕትነት ጭምር እየከፈለ ያለ ሙያዊ ተቋም ሲሆን ተቋሙ ካለው ረጅም ዕድሜ አንጻር ግን ተገቢውን ትኩረት ሳያገኝ የቆየ በመሆኑ በሚፈለገውና በሚጠበቀው ልክ ዘመናዊ አሰራርና አደረጃጀትን ያልተደራጀ ሆኖ የቆየ ሲሆን በዚህ በሚፈለገው ልክ ተገቢው ሙያዊ ተቋማዊ አገልግሎት ለመስጠት እንዳይችል ተደርጎ ቆይቷል። ይህንን በተለይ እንደ ሀገር ባለፉት 7 የለውጥ ዓመታት ማግስት በተለያዩ ሁኔታ ፖሊስን ጨምሮ ለጸጥታ ተቋም የሰጠውን ከፍተኛ ትኩረት በተከናወኑ የለውጥ ሪፎርም ተግባራት ዛሬ ላይ በግልጽ የሚታዩ ዘመናዊ የተደራጀና ለሀገር ሁለንተናዊ ሰላምና ቀጣይ ያለውን ብልጽግና ለማረጋገጥ ድርሻውን በመወጣት የሚችል ፖሊስ ተቋም ለመገንባት የተቻለ ሲሆን የድሬዳዋ አስተዳደርም ከመቼውም ጊዜ በላይ ለሰላም ደህንነት ቅድሚያ በመስጠት ባለፉት ለውጥ ዓመታት ባከናወናቸውን የለውጥ ሪፎርም ተግባራትና የቅርብ ድጋፍን እገዛዎች የአስተዳደሩን የፖሊስ ተቋም ሁለንተናዊ መልኩ የተደራጀ አባልና አመራሩ የሚሰጡት ግዳጅና ተልዕኮ በአግባብ የሚወጣ የአስተዳደሩና ነዋሪዎች ሰላምና ደህንነት በአስተማማኝ የሚያረጋግጥ ብሎ በቴክኖሎጂ የዘመነ በጥብቅ ዲሲፕሊን ሙያዊ ኃላፊነቱን የሚወጣ ፖሊስ ሰራዊት ተቋም ለመገንባትም ተችሏል። ክቡር ኮሚሽነር ጀነራል ደመላሽ በድሬዳዋ አስተዳደር ከዓመታት በፊት በከተማዋ ተፈጥሮ የነበረው ግጭት፣ ሁከትና ረብሻ ሳቢያ ነዋሪዎች ለሞት፣ የአካል ጉዳት፣ ንብረት ውድመትና ሌሎች ማህበራዊ ኢኮኖሚያዊ ችግሮች የተጋለጡበት ሁኔታ ተፈጥሮ የነበረ ሲሆን ይሁንና ችግሩን ከመሰረቱ በመፍታት
በአንጻሩ ዘላቂ ሰላም የህዝቦቹ አንድነት ወንድማማችነትና አብሮነትን በማይናወጽ ጽኑ መሰረት ላይ ለመገንባትና አጽንቶ ለማስቀጠል የድሬዳዋ አስተዳደር የበርካታ የሪፎርም ስራዎችን እያከናወነ ሲሆን በድሬዳዋ የፖሊስ ተቋም የተከናወኑ ሪፎርም ስራዎች ትልቅ ውጤቶች የተገኙበትና ምሳሌ ወደ መሆን የተሻገረ ፖሊስ ተቋም እውን ለማድረግ ያስቻለም ሆኗል። በዚህም ዛሬ ላይ የከተማችን በርካቶች የምትወደድና የምትናፈቅ የተመራጭ ንግድና ኢንዱስትሪ ማዕከል ምቹ የመኖሪያ ስፍራ ከተማ ለመሆን የበቃች ሲሆን ለዚህ ደግሞ መላው የአስተዳደራችን የፖሊስ አመራርና አባላት ብሎም ሌሎች አስተዳደርና በአስተዳደሩ የሚገኙ የፌዴራል ጸጥታ ተቋማት መላው ህዝባችን ላበረከታችሁትና እያበረከታችሁት ያላችሁትን ላለው ከፍተኛ አስተዋጽኦ ተተኪ የለሽ ሚና በራሴና በአስተዳደሩ ስም ያለኝን ከፍተኛ ምስጋና ላቀርብ እወዳለሁ። ክቡራትና ክቡራን፣ በዛሬም በአስተዳደር ደረጃ እያከበርን ያለነው 116ኛ የፖሊስ ምስረታ በዓል በአጠቃላይ ያለው ፋይዳ እጅግ ከፍተኛ ሲሆን በሌላ መልኩ እንዲህ በዓል በፖሊስ ማህበር የሚሰጣቸው አገልግሎቶቹ ወደ ላቀ ደረጃ ይበልጥ ለማሳደግ መላው ሰራዊት ቃሉን የሚያድስበት ለሀገር ሰላምና የህዝቦች ደህንነትን ማረጋገጥ ይበልጥ የወትሮ ዝግጁነታችንን አጠናክረን የምንቀጥልበት እንደመሆኑ ሁላችንም በቀጣይ ያለብንን ስራና ኃላፊነቶችን በፍጹም ሞያዊ ስነ ምግባር በላቀ የሀገር ወዳጅነት ስሜት ከፍ ባለ አገልጋይነት መንፈስ በታማኝነት በሰብአዊነትና በጀግንነት መፈጸምና ማከናወን እንዳለብን ለማሳሰብ እወዳለሁ። በመጨረሻም ይህ እየተለወጠ ላለ ሀገር ያደገ ፖሊስ በሚል መሪ ቃል 116ኛው የፖሊስ ምስረታ በዓል በድሬዳዋ አስተዳደር ደረጃ እጅግ በአማረና በደማቅ መልኩ በተለያዩ መርሃ ግብሮች እንዲከበር በማድረግ ረገድ ከፍተኛ ድርሻ ለነበራችሁ በተለይም እንደ ድሬዳዋ ፖሊስ በአጠቃላይ ለተገኙ እጅግ የሚያኮሩ በርካታ የለውጦች ሪፎርም ተግባራትና ውጤቱ ዋነኛና ቀዳሚ ድርሻ ያለው እጅግ ለምናከብረው የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ እና የሥራ ባልደረቦቹ ያለኝን ከፍተኛ ምስጋና በአክብሮት ለመግለጽ እወዳለሁ። እንዲሁም ሌሎች በየደረጃ ያላችሁ አመራሮች፣ የኮሚቴ አባላት፣ ድጋፍ ያደረጋችሁ ተቋም ድርጅቶችና ግለሰቦች ለበዓሉ ማሳካት ላደረጋችሁት አስተዋጽኦ ድጋፍና እንዲሁም መላው የአስተዳደራችን ነዋሪዎች ለሰላም ቅድሚያ በመስጠት ለከተማችን ትንሿ ኢትዮጵያ ድሬዳዋ ሰላምን ማረጋገጥ እያደረጋችሁ ላላችሁት ሁለንተናዊ ድጋፍና እጅግ የላቀ አስተዋጽኦ በራሴና በአስተዳደሩ ስም ምስጋናዬን ለማቅረብ እፈልጋለሁ። በጀግንነት መጠበቅ፣ በሰብአዊነት ማገልገል በጋ አያና ፖሊሲ ገረብ ይበደካፊ ኩለጃሃል ኢስኒንጌሄ ኑንጌ ጀቹን በርባዳ ሀምበሌው በመጀመሪያ እንኳን ለ116ኛው ብሔራዊ ፖሊስ ቀን በዓል አደረሳችሁ አደረሰን። በገቲ ሲንጌ በገውልማን ጌኜ ሀምበሌው የኢትዮጵያ ፖሊስ በ1901 ዓ.ም በዘመናዊ መልክ በአዋጅ ተቋቁሞ ወደ ስራ ሲገባ በወቅቱ አራዳ ዘበኛ በሚል በሀገራችን በተለያዩ ጠቅላይ ግዛቶች ስምሪት ወስዶ ፖሊሳዊ አገልግሎት እየሰጠ በየስርዓቱ የራሱን አሻራ እየጣለ ዛሬ ለደረስንበት ያደገ ፖሊስ እየተለወጠ ላለ ሀገር በሚል መሪ ቃል እንደ ሀገርም በየክልሉ ዛሬም ሁላችንም በምንወዳት የፍቅር ከተማ በሆነችው የተምሳሌት የሰላም ተምሳሌት በሆነችው እና በትንሿ ኢትዮጵያ በድሬዳዋ በዚህ በደማቅ ስነ ስርዓት በማክበራችን በድጋሜ መላው የሀገራችን የፖሊስ ሰራዊት በተለይ ደግሞ የድሬዳዋ ከተማ አስተዳደር የፖሊስ አመራሮችና አባላት እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ሀገራችን ኢትዮጵያ በተለይም
ከለውጡ መንግስታችን ጊዜ ወዲህ የጸጥታና የደህንነት ተቋማት ከፍተኛ ትኩረት አግኝተው ከዛ ውስጥም የሀገራችን የፖሊስ ሰራዊት መቀየርና መዘመን ስላለበት ከፍተኛ ኃላፊነት ተወስዶ በሪፎርም ውስጥ እንዲገባና ክቡር ጠቅላይ ሚኒስትራችንም የጸጥታና የደህንነት ሪፎርምን በበላይነት በመምራት ዛሬ ላይ በዚህ መልኩ የዘመነ የፖሊስ ኃይል በቁጥሩ በዲሲፕሊኑ በሰለጠነው የስልጠና አቅምም በታጠቃቸው ትጥቆች በሚጠቀማቸው ቴክኖሎጂዎችና አጠቃላይ በህብረተሰቡ ዘንድ እምነት በማግኘት ህብረተሰቡ የራሴ አካል ነው ፖሊስ ማለት እኔ ነኝ ብሎ ከጎኑ ቆሞ ከ6 ዓመት በፊት ድሬዳዋ የነበረው የፖሊስ ኃይል ወይ እንዲፈርስ ወይም ደግሞ እንዲቀየር መንግስት ከፍተኛ ትዕዛዝ ሰጥቶ በተሰራው የሪፎርም ስራ እንደ ሀገር ፖሊስ ተቀይሯል ስንል አንዱ ማሳያና ሞዴል የድሬዳዋ ፖሊስ መሆኑን በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። ድሬዳዋ ከተማ በሀገራችን ዘመናዊ የከተማ ትራንስፖርት ወይንም በምስራቁ ኢትዮጵያ ፈርጥ የሆነች በ18ኛው ክፍለ ዘመን መጨረሻና በ19ኛው ክፍለ ዘመን መጀመሪያ ላይ የባቡር ትራንስፖርትን መጠቀም የጀመረች በጣም ሁሉም የሀገራችን ብሔር ብሔረሰቦች ተዋደውና ተፋቅረው የሚኖሩባት ነግደው ሰርተው ወልደው የሚከብሩባት የሰላም ተምሳሌት የሆነች ከተማ ዛሬ ላይ በዚህ ሪፎርም ከተማዋን የሚመጥን ለከተማው ህብረተሰብ ዝቅ ብሎ ማገልገል የሚችል ስነ ስርዓት ያለው በስርዓት የሰለጠነ ቴክኖሎጂ የሚጠቀምና ለሌሎች ሀገራችን ከተማዎችና ለቀጠናው ሀገራት ጭምር በሞዴልነት የሚታይ የፖሊስ አሰራርና ስርዓት የተፈጠረበት ከተማ ሆኗል። ሁላችንም ወደ ድሬዳዋ ስንመጣ በጣም ደስ ብሎ እዚህ ባለው በከተማው አስተዳደር ባሉ ልማቶች ባሉ ኢንዱስትሪዎች እንደዚሁ ደግሞ በሰላሟ የተጠበቀች ፖሊስና ህብረተሰቡ በቁርኝት የሚሰራባትና ሌሎቹን ሊማሩባት የሚገባ የሌሊት የታክሲ ሹፌሮች ምሽቱ የኛ ነው የሚሉ የቀንን እንደዚሁ የታክሲና ሌሎች በተለያየ አገልግሎት ላይ የተሰማሩ ወጣቶችና የህብረተሰብ ክፍል ቀኑም የኛ ነው ብለው ከፖሊስ ጋር ሰላማቸውን የሚጠብቁባት ፍጹም ሰላማዊ ከተማ ስለሆነች ክቡር ከንቲባ፣ ክቡራት ካቢኔዎችን፣ የፖሊስ አመራሮችና መላው የድሬዳዋ ፖሊስ አባላት እንኳን ደስ ያላችሁ። እንደዚህ አይነት ከተማ መፍጠር ሰላምን ማረጋገጥ ለእድገታችን መንግስታችን ለያዘው እድገትና ሀገራችንን ወደ ነበረችበት ታላቅ ምዕራፍና ዘመኑን ወደሚመጥን በልማት በሰላሟና በየትኛውም ዓለም ላይ ተስኖ ፈጥራ እንድትታወቅ ለማድረግ እየተሰራ ላለው ስራ እንደ መነሻ ስለሚያገለግል ስለሆነ ሁላችንም ከዚህ ልንማር ይገባል። ትልቁና ዋናው የኢትዮጵያ ፌዴራል ፖሊስ የድሬዳዋ ፖሊስና የሀገራችን አጠቃላይ ፖሊስ ኃይል ቴክኖሎጂ እንደ አንድ ቱል በመጠቀም ወንጀልን ለመከላከል ስራዎቹን የሚያቀልለት እንደዚሁ ደግሞ ወንጀል ተሰርቶ ሲገኝ መርምሮ ለፍትህ ለማቅረብ በከፍተኛ ደረጃ ስራውን የሚያቀልለትና እንደ ሀገራችን ፖሊስ በሰብአዊ መብት ጥሰት ብዙም ሲታወቅ የነበረው የፖሊስ ስራችን የምርመራ ስራችንን ከሰብአዊ መብት ጥሰት በማላቀቅ ሰብአዊ መብትን በማክበር ምርመራዎችን በብቃት መመርመር የሚችልበትን ቴክኖሎጂዎችን እየተጠቀመ ይገኛል። ዛሬ ላይ የኢትዮጵያ ፌዴራል ፖሊስ አፕ በዓለም አቀፍ ደረጃ ተወዳድሮ በአንደኛ ደረጃነት የተመረጠ ዘ ቤስት ፖሊስ አፕሊኬሽን አዋርድ ዊነር በመሆን ይሄንን በመተግበር የወንጀል መከላከል ስራችንን ህብረተሰቡ በቀላሉ መረጃዎችን ለፖሊስ የሚያደርስበት ስርዓት ፈጥረን ከክልል ከተሞችና
ከክልል መስተዳድር ፖሊሶች የድሬዳዋ ከተማ ፖሊስ በቀደምትነት ይህን አፕሊኬሽን በመተግበር አሁን ላይ የከተማዋን ሰላምና ደህንነት ለሚጠብቀው የህብረተሰብ ክፍል እድል የፈጠረና መረጃዎችንም በቀላሉ ማግኘት የቻለበት ደረጃ ላይ ደርሷል። በቀጣይም የከተማ አስተዳደሩ ዘመናዊ የፖሊስ አገልግሎቶች እንዲኖሩ እንደዚሁ የከተማ አስተዳደር ፖሊስ ዘመናዊ የቴክኖሎጂ አጠቃቀምን በማስፋት የተለያዩ ስራዎች እየሰራ ሲሆን ይሄንንም በማሳደግ የድሬዳዋ ፖሊስ በትጥቁም በሰለጠነ የሰው ኃይሉም በቴክኖሎጂ አጠቃቀሙ እንደ ሀገርም ምሳሌ እንዲሆን እንደ ቀጠናውም ለከተሞች ምሳሌ ሆኖ እንዲቀጥል እኛም እንደ ኢትዮጵያ ፖሊስ አመራር በተለይ እንደ ፌዴራል ፖሊስ በቅርበት እየተከታተል ማገዝ ያለብንንና ተጨማሪ አቅሞችን መፍጠር ባለብን ሁሉ አቅሞች እየፈጠርን የድሬዳዋን ፖሊስ የምናዘምንና ህብረተሰቡም ከዚህ በላይ ከፖሊስ ጋር ተቀራርቦ በቀላሉ ፖሊስ ሆኖ ሊያገለግል የሚችልበትን እድል እያሰፋን የምንሄድ ይሆናል። እጅግ አድርገን እናመሰግናለን። ሞቅ ያለ ሞራልና ጭብጨባ ያስፈልጋል። 116ኛው የፖሊስ ምስረታ ቀን በዓል እንዲህ በአማረና በደመቀ መልኩ በድሬዳዋ ፖሊስና በድሬዳዋ አስተዳደር ክቡር ከንቲባችን አቶ ካድር ጁሃር አመራር ሰጭነት የተከናወኑ የለውጥ ሪፎርም ተግባራት ውጤት ሆኖ እንዲህ በደማቅ ሁኔታ ተጠናቋል። ሞቅ ያለ ሞራል ያስፈልጋል።